ምንድን ነው የሚሆነው? ቀለማሚ ትቆጣለች። ከዛ እዚህ ጋር በፊት ቅርጹስ ከዛ እዚህ ጋር እንደገና ሌላ ቅርጽ ከዛ እንደገና ቅድም ላይ ቅርጽ ማሚያ ትቆጣኝ። ስለዚህ እንደዚህ አድርጓ ከዚህ ጋር ጥሽ ስትል እንደዚህ የሚመጣ ቅርጽ ችግር የለውም። ሚስት ብትቆጣኝ ሚስት ትምህርት ጨርሳችሁ ስንተኛ ወጣ? ከስተማሪ ከ58 ሚስት ደግሞ አንደኛ ቆጣ በነፃ ነው ቆጣ በነፃ አንድ ቀን ብቻ እኮ አይደለም አመቱን ሙሉ በነፃ አንደኛ ቆጣ ፕሮሚስ እንደዚህ ነው የምትፈልገው? ተስተናግዷል። ለዛሬ እንደዚህ ነው። አንደኛ ሲወጣ ፕሮሚስ ገብቻለሁ። አመቱ ሙሉ ለምሬ ነው። አመቱ ሙሉ በነፃ ግን አንደኛ ለመውጣት አመቱ ሙሉ በደንብ ማጥናት ይኖርባል ማለት ነው።